አቤላ ግን ግንባር ምንድነው? ጧት ጧት ጸጉርን ታጥበ መጨረስን የምታውቀው ቂጤን ስትነካ ነው አይደል? አቤላ ማለት ነው ፈላትንኞች ቢነድፉ ማለት ነው አርባሌ ቦታ ለምን ዋላችሁ ተብሎ ይገረፋሉ። አቤላ ማለት ነው ፊት ጽንስ ያስወርዳል ከእርጉዞች ራቅ። አቤላ ማለት ነው በዚህ አናት ዱዳ በቴስታ ብትል 2 ሚሊዮን ቃል በአንድ ይናገራል። ባይዘው አንድ ነገር ልንገር አቤላ ብሔራዊ ጋር ያለው አንበሳ ማለት ነው ፊት ደብሮት ነው የዞረው። ጭንቅላት ምን ያክላል? እናት እግሯን ገጥማ ነው እንደወለደች። የአቤላ ጸጉር በጣም ከርዳዳ ከመሆኑ የተነሳ ማለት ነው ጸጉር ቤት ሲሄድ ቆጣሪ ይመልሳል ሲቆርጥ። አቤላ ማለት ነው ፊት ከማስጠላቱ የተነሳ ሆረር ፊልም ላይ ያለ ሜካፕ መስራት ይችላል። የካስ ድርጅቶች ይባላል። ባይ ዘ ወይ አቤላ ጸጉሩ የሸሸው እኮ ማለት ነው ፊት አስጠልቶት ነው። አቤላ ግን እንዴት ነው የሚያክል በሚያክል ጭንቅላት ማለት ነው አብቃቅተህ የምታስበው? አቤላ ማለት ነው በዚህ ቦርጫ እንትን ትንሽዬ ከሆነች ቁጭ ጽሁፍ ፊደል ነው የምመስለው። ዝም ብዬ ታይ ማለት ነው በማዳበሪያ ያደገ የአርባ ምንጭ ማንጎ ነው የምትመስለው። ግማሹ ቢጫ ነው ግማሹ ፈጣሪ ማለት ነው አንተን ፊት ሰጥቶኝ ገነት ቪአይፒ ጄል ያለው እንኳን ብባል አልስማማም። ጡትሽ ምንድን ነው የምታክለው? በቪድሜት ነው እንዲያወረድሽው? ቆይ እኛ የምናውቀው ማለት ነው ሺሻ ሲያቀላ ነው። አንቺ ከሰሉን ነው እንደምታጨሽው? ሚስጥራ ግን ማለት ነው ይሄ ፊት ግን በሜካፕ አይቀየርም። ዲኮር ነው የሚያስፈልገው። የምር ሜካፕ ሳይሆን መልሶ ግንባታ ነው የሚያስፈልግሽ። ጠማማ ፎቅ ዲዛይኑን ካንቺ ፊት ላይ ነው እንደወሰደው። ይሁን ለሜካፕ ደግሞ ምን ያደርግልሻል? ብናራግፍሽ ማለት ነው ለአንድ ቤተሰብ ቁርስ ይበቃል። ቁንጅናሽ እኮ እንዲታየን የግድ መስከር አለብን። ከንፈርሽ ደግሞ ምንድን ነው የሚያክለው? አሁን ኪሲንግ የማይችል ወንድ ቢያጋጥምሽ ማለት ነው የስክሪንሻት ድምፅ ነው የምታወጡት። እግርሽ ደግሞ ምንድን ነው የሚያክለው? የእግር ቢኖረኝ ማለት ነው በሊቢያ አድርጌ ጣሊያን ገባ ነበር። ባቢ ግን ማለት ነው ዝም ብዬ ሳይ ማለት ነው ግንባር ለሁለት ቢከፈል ቂጥ ነው የሚመስለው። አፍንጫ ደግሞ ምንድን ነው የሚያክለው? 3 ብረት ተከል አድርገህ ማለት ነው የሶሪያ ስደተኞችን አስጠልልበት። ባቢ ግን ማለት ነው ፊት ሲታደል አርፍደ ቂጥ ነው የደረሰ። አይ የምር ግን ዳኒ ታክሲ ላይ ስትወጪ ምናምን ማለት ነው ታክሲ ላይ ስትወጪ ምናምን ማን ነው አዝሽ የሚያወጣሽ? አይ የምር ዳኒ ሳይሽ ማለት ነው አሁን ዲያስፖሮች እየገቡ አይደል
ከነሱ ጋር ያለ ቪዛ ያለ ገንዘብ መውጣት ትቻለሽ። አንዱ አቂጥ ውስጥ ገብተሽ በቃ ማንም አያይሽም። በግ ምናምን ግን ቤት አታርዱማ። በዚህ መትክ ማለት ነው አሳቀት ገፈዋለህ። የምር ማለት ነው ባቢዬ፣ በዚህ ጆሮ ማለት ነው ጉንዳን ሲፈሳ ትሰማለህ። የምር ማለት ነው ባቢን የገረዘው ዶክተር ማለት ነው ከዚህ ላይ ቀንሼም ኃጢአት አልገባም ማለት ነው። በቃኝ። ቆይ ግን ጥያቄ አለኝ። ጺሙን ይወት እዚህ ጋር ቻርሊ ቻፕሊን ተናዞልን ነው እንደሚመጣው። አይቻልም። ባቢ ግን ስትራመድ ቂጣ ያፋጫላ። ለምን ግሪስ ቀባው? ሄሉ ማለት ነው ጡት መሳሻሽን ስትፈጭ እንደታረደ ዶሮ ሳፋ ካልደቀንበት ማለት ነው ማምለጡ አይቀርም። ያዘው ያው ማምለጡ አይቀርም ነው። ሳፋ ግድ ነው። የምር እንደዚህ ሆነሽ ማለት ነው በዲሲ ቤት እንዳታልፊ። አንዱ የአርሴናል ደጋፊ ካገኘሽ በአሰቃቂ ሁኔታ ነው። ጡት መታሸሽ ደግሞ ስታወልቂ ማለት ነው እግርሽን መክፈት እንዳትረሽ፣ ካልሆነ እግርሽን ጉልበትሽን ሽባ ነው የሚያደርገው። እኔም ርቀቴ ልጠብቃ። ከንፈርሽ ደግሞ ምንድን ነው የሚያክለው? መቼስ ይሄን አፍ ጥበቃ ነው የሚከፍተው የሚዘጋው። ሄሉ ግን ማለት ነው በጣም ወፍራም ከመሆንሽ የተነሳ ማለት ስትሞቺ በሬሳ ሳጥን ሳይሆን በታንከር ነው የምትቀበለው። ባይ ዘ ዌይ ማለት ነው ሄሉን ማለት ነው የ2 ብር ታክሲ በ10 ብር ነው የሚያስከፍሏት ከነማማው። ከምንም በላይ መጥፎ ነገር ማለት ነው ሄሉን አፍቅሮ ማጣት በጣም ከባድ ነው። ምክንያቱም ማለት ነው ናሽናል ጂኦግራፊ ላይ ዞን ባየ ቁጥር ትዝት እያለች ታለቅሳለች። ሄሉ ግን ማለት ነው ሲኦልና ገነት እንቀላቀልሽብን እኮ። ወይ ማማሽን ወይ መስቀሉን እንየው። እግርሽ ደግሞ ምንድነው የሚያክለው? የእግርማ ማለት ነው እርጥብ ጌሾ ላይ ያደርቃል። ማማሽ ደግሞ ሴጣን ያለበትን ይመስለው መስቀሉን ትቶት ሸሸኩ። ያዘው የሄሉ ልጅ ግን ታድሎ በእናታችሁ የቁም ታጠቢያለሽ፣ ራስጌ ጋር ታጠቢያለሽ፣ አዝለሽም ታጠቢያለሽ። ለህዳሴ ግድብ ማለት ነው ብርሽን ሳይሆን ማማሽን ስጭን፣ እሱን እንገድበታለን። ሄሉ ግን ማለት ነው በጣም ወፍራም ከመሆንሽ የተነሳ ፎቶ ቤት ሳይሆን የሚታጠበው ላውንደሪ ነው።
ሄሉ ግን ሙሉ ምሳቃውን በልቶ የጠገበ የኬጂ ተማሪ ነው መሲ ውፍረትሽ